ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮ በኢትዮ ቴሌኮም ስለሚሰጠው ስለ ኪፕ ማይ ነምበር ወይም ቁጥሬን ያቆዩልኝ አገልግሎት መረጃ የምነግራችሁ ይሆናል። አብራችሁኝ ቆዩ። ኪፕ ማይ ነምበር ወይም ቁጥሬን ያቆዩልኝ አገልግሎት ማለት ለስራ፣ ለትምህርት ወይም ለሌላ ጉዳይ ወደ ውጭ ሀገር ስንሄድ አሊያም ሀገር ውስጥ ሆነን ረዘም ላለ ጊዜ መደበኛ ወይንም የሞባይል ስልካችን ሳንጠቀምበት ለማቆየት ስንፈልግ ቁጥሬን ያቆይልኝ ወይም ኪፕ ማይ ነምበር አገልግሎት በመጠቀም ቁጥራችንን በአደራ እንዲቀመጥልን በማድረግ መልሰን መጠቀም የሚያስችለን አገልግሎት ነው። ይህን አገልግሎት ስንጠቀም እንግዲህ ቁጥራችንን እስከ 5 ዓመት ድረስ ማቆየት እንችላለን። ስልኩ ለሌላ አይሸጥብንም ማለት ነው። የአገልግሎት ክፍያውን በተመለከተ ዋጋው በአመት 109 ብር ሲሆን ለድርጅት ስልክም ሆነ ለግለሰብ ስልክ አገልግሎት ማግኘት ይቻላል። እንዲሁም ቁጥሬን ያቆዩልኝ አገልግሎት ለመጠቀም ዝቅተኛው የጊዜ ገደብ 1 ዓመት ሲሆን ከፍተኛው ደግሞ እስከ 5 ዓመት ነው ማለት ነው። ሌላው አገልግሎቱን ለማግኘት የከፈልነው ክፍያ ጊዜው ሳያልቅ ማቋረጥ ብንፈልግ ብሩን ተመላሽ አይደረግልንም። ኪፕ ማይ ነምበር ወይም ደግሞ ቁጥሬን ያቆዩልኝ አገልግሎት በሁለት መንገድ አገልግሎቱን ማቋረጥ ከፈለግን ማቋረጥ እንችላለን ማለት ነው። የመጀመሪያው በራሳችን ጥያቄ ነው። ሁለተኛው ደግሞ የጊዜ ገደቡ ሲጨርስ ማለት ነው። ራሳችን ለምሳሌ 1 ዓመት ሳይሞላው ማቋረጥ ብንፈልግ በራሳችን መቋረጥ ይችላል። የጊዜ ገደቡ ሲጨርስ ደግሞ ራሱ ይቋረጣል ማለት ነው። በሁለቱም መንገዶች ይቋረጣል ማለት ነው ይህ አገልግሎት። ይህን አገልግሎት ለማግኘት በቀላሉ አቅራቢያችን የሚገኝ የኢትዮ ቴሌኮም የሽያጭ ማዕከል በመሄድ አገልግሎቱን ማግኘት እንችላለን። ጊዜያችሁን ሰጣችሁኝ ቪዲዮውን ስላያችሁ እያመሰገንኩኝ ቪዲዮውን ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ሰላም ሁኑ። ቻው።